ማለት ነው አብርሽ ጤነኛ ነው የምትሉ ሰዎች ማለት ነው እናንተም ጤነኛ አትመስሉኝም። ምክንያቱም እስቲ ይሄን ቪዲዮ አይተን ማለት ነው አስታባችሁ ስጡት። ጤነኛ ነው ምንም አልሆነም ውሸት ነው ምናምን የምትሉት ማለት ነው። ልጁ እንዳለ እኮ ፍዝዝ ብለዋል እኮ ፍዝዝ ነው። ጥሩ ነው ግን በጣም ሩታዬ እስቲ ሰላም በላችሁ ወናት። ወይኔ ይቅርታ ወይኔ አብርሽ እስቲ ሰላም በላችሁ ወናት። ሰላም በላችሁ ማናችሁ እዚህ ጋር ይናፈቁት ሰዎች አሉ። ሰላም በላቸው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ማን ይመጣል? ሄርሜላ ደውለንላት ነበር እስካሁን ግን አልመጣችም። ያዩዋት ነው ይፋ ደውለላት ለሷ ምንድን ነበር በላት ያልከኝ ቅድም? Hai guys, jirtu ashama harka fuunee isin jedha har'a baay'ee tokko garaa nyaatee ሄርሜላን jechuudha ምንም ማድረግ አይቻልም። አንዳንዴ ለበጎ ነው ብለን መቀበል አለብን የመጣንን ነገር ማለት ነውና ከዚህ ሄርሜላው እኮ ማለት ነው በግድ መረዳት አለብሽ እኮ አንቺ አሁን ስሜትሽ ብቻ ማካተል የለብሽም። የአብርሽ ማለት ነው አብርሽ በጣም ፌንት ነቅሏል እኮ አብርሽ እኮ ጤነኛ አይደለም ሲታይ ማለት ነው እንዴ። እና ሩታ እኮ ማለት ነው አሁን አንቺ ጀብድ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ንግስት ነሽ ማለት የምንችለው አንቺ በጣም ጎበዝ ሴት ነሽ ማለት የምንችለው እኮ በዚህ መንገድ አይደለም። ልጁን አፈዘዘሽ ድግምት አርግተሽ ፈዘዘሽ አይደለም እኛ አንቺ መደገፍ የምንችለው ማለት ነው። በዚህ መንገድ አይደለም አንቺ መውደድ የምንችለው። አንቺ እኮ አሁን ራስሽን ሆነ እንደ ሴትነትሽ እሱ አብርሽ ወደ ራስሽ ቢመለስ ማሻአላህ እንል እንችላለን። ግን አሁን ማለት ነው አንቺ ልጁ ሙሉ እኮ ድምዝዝ አረግሽው እኮ ልጁ ምን እንዳል በጣም ነው የሚያዛዝነው። ግን የሰው ላይ ሰው ሆነሽ በዚህ ላይ ሴት ሆነሽ ማለት ነው እንደዚህ ነገር ድርጊት በመፈጠርሽ በጣም ነው የምታዛዝነው አንቺ ማለት ነው። እና ይሄ ለአንቺም ለህሊናሽም ለልጆችሽ ነጊም ማለት ነው ጥሩ አይደለም። እና አሁን ራስሽ ብትሆኚ ማለት ነው ሁላችንም አንቺን ልንወድ እንችላለን። አንቺ አሁን አብረሽ ማለት ነው ድግምት ሰርተባሽ ልጁ አሁን እሺ ድግምት አልሰራሽበትም ጤነኛ የሆነ ሰው እንዴት እንደዚህ ፍዝዝ ይላል ቆሞ ማለት ነው? እንዴት እንዲህ ይሆናል? ድሮ አንቺ ሲታይ ትናንትና እዚህ ቪዲዮ ላይ አንቺ የምታዩና የድሮ አብርሃም እንደዚህ ነው ብለሽ ታስባለሽ? ለምንድን ነው እንደዚህ አይነት ራስሽ ዝቅ የምታደርገው? ሩታ በጣም ነው የምታስጠይ። በጣም ቆሻሻ ሴት ነሽ። በጣም ነው ወላሂ። እና እንደዚህ ምንም ማለት ነው ገደብ ያለፈ ነገር ብትሰሪ በጣም ጥሩ ነበር።